ኦሮሞ በታሪኩ ከተማ የመመስረት ልምድ የለውም። ኦሮሞ ይሄን ከተማ መሰረተ የሚል አምጣልኝ። ነቀምትን የመሰረተው ማን ነው? ጅማን የመሰረተው ማን ነው? ሄዶ አሩሲን አሰላን የመሰረተው ማን ነው? ደቡብ ሄዶ የመሰረተው ማን ነው? ከተማ የመመስረት ልምድ ያለው ማን ነው? ከተማ ቤት የመገንባት ልምድ ያለው ማን ነው? በኦሮሞ ታሪክ እኔ እንዲህ ነበርኩ የሚል አምጣ። የለም። ኦሮሞ ከመፈጠሩ በፊት የዋሻ ሚካኤል ነበረ። ኦሮሞ ከመፈጠሩ በፊት ከትግራይ የመጡት የአብርሃ ወአጽብሃ ገዳም የረር ገዳም ላይ ነበረ። ታሪኩ አለ፣ ቅርሱ አለ፣ እስካሁን ድረስ አለ። ኦሮሞ ከመምጣቱ በፊት የአዳዲ ማርያም ዋሻ ፍልፍል ቤተ ክርስቲያን አለች። ቅዱስ ላሊበላ የገነባው ኦሮሞዎች ናቸው የገነቡት። ኦሮሞ ሃይማኖቱ ኦርቶዶክስ ሆኖ ነበር እንዴ ያኔ ከገዳ ስርዓት ወጥቶ ቤተክርስቲያን የሚገነባው? ኦሮሞ ክርስትናን የተቀበለው ሰሜኖች መጥተው ክርስትናን ሰብከውት ነው። ጌታን ሰብከውት ነው። እግዚአብሔርን ሰብከውት ነው። አሳውቀውት ነው። ከአህዛብ ኑሮነት ከጥንታዊ የጫካ የጋርዮሽ ኑሮነት ገላግለው እግዚአብሔርን እንዲያውቅ ያደረጉት ከሰሜን መጥተው ነው። ሰብከውት ነው። ቤተ መቅደስ አንጸው ሰጥተውት ነው። ለዚህ ነው ትክክለኛ ኦሪጂናል ኦሮሞዎቹ ይዛ የሚመጡት በዚህ በኩል ገብረ ማርያም ብሎ ረጨን፣ በዚህ በኩል ወለተ ማርያም ብሎ ረጨን፣ ከዛ ውሃ ጠመቀን እና ክርስትና የተስፋፋው እንደዚህ ነው። በዓለም ላይ የተስፋፋው በዓለም ላይ ክርስትና እየተሰበከ ለአሕዛብ ወንጌል እየተነገረ ያመኑ ሰዎች ተቀብለው ወታደር ቆሞ ሰይፍ ቆሞ ካልተቀበልክ የተባለ የለም። አሁንም አይልም። ኦርቶዶክስ ብላ አታውቅም። አሁን ጴንጤ በየአስፓልቱ እየጎተተ አንገት ይዞ ጌታን ትቀበላለህ አትቀበል፣ ኧረ በእናትህ አልቀበልም፣ ጌታን ተቀበል። አንድ ሰው ካላመጣጠብ እያለሁ በእናትህ ታክሲ ተራ ሄደው ጌታን ተቀበሉ ይላል። ኦርቶዶክስ አይልም። ኦርቶዶክስ ሄደህ የምትቀበለው ቤተክርስቲያን ትሄዳለህ፣ ወንጌል ይነበባል፣ ስብከት ይሰበካል፣ ትሰማለህ፣ ትሄዳለህ። የኦርቶዶክስ ክርስትና አኗኗሩ ነው የሚስብህ፣ አለባበሱ ነው የሚስብህ፣ ፍቅሩ ህብረቱ ነው የሚስብህ፣ ቅዳሴው፣ ትህትናው፣ ነጭ መልበሱ፣ ከዛ ሰንበቴው፣ ቁጭ ብለህ መጠያየቁ፣ መነጋገሩ፣ ስሙ፣ ውበቱ፣ ጸጋው ነው የሚስብህ እንጂ ኦርቶዶክስ ሄዶ ጌታን ተቀበል እግዚአብሔር እንደዚህ በል አይልም። ድለላ ነው ይሄ። ክርስትና ሰምተህ የምትቀበለው አምነህ የምትቀበለው ነው። ክርስትና ወደህ የምትቀበለው ነው። ገበያ በማለት እንደዚህ ካላደረግ እንደዚህ ካላደረግ በማለት ሰው በመረበሽ ሰው በመጮህ መንገደኛ አውቶቡስ ውስጥ እየሄደ ገብቶ ጌታን ካልተቀበላችሁ ኢየሱስ ክርስቶስ እውነት ማዳኝ ነው። በእናትህ እንሂድበት። በእግዚአብሔር ቦታ አለው እኮ ከዛ ትራፊኩ ይመጣል። ጌታን ስለሰበካችሁ ነው እንደ እናንተ ምን ነው ጌታ ማጥቃ አልቀበልም እኔ እስላም ነኝ ብትሰማ ምን ችግር አለው? የጌታ ቃል ነው። አልሰማም ምን ለምን የሚሰማኝ ትራፊኩ ራሱ ሰባኪ ይሆናል። ይመጣና ማቴዎስ መንገድ ቁጥር 15 ላይ እንደዚህ መላቅጡ የጠፋበት ሀገር የተፈጠረው ለዚህ ኦርቶዶክስ ውበቷ በዓሏ ነው እንትን ያላት። ለዚህ እኮ ነው አመት ለፍተው ስለሆነ አሁን ደቡብ ላይ ምን ተጀመረ? ያው አቡነ ጢሞቴዎስ ለመንግስት ደብዳቤ ጽፈዋል። የአደባባይ በዓል የሚባል የለም፣ የጥምቀት በዓል የሚባል እንትን የለም፣ ወይም ደግሞ አዳራሹና ያ ቦታው ምናምኑ እንትን መባል አለበት አሉ። ደብዳቤ ጽፈው ይሄ ነገር ለማጥፋት ነው ብለው ከግብፅ ጠፍቷል፣ ከሶሪያ ጠፍቷል። አሁን የቀረው ኢትዮጵያ ነው።